ጋር መሆኗንና የዘላለም ሕይወት ካገኙት ጋር መሆኗን የምረዳው እኔ መጽናናትን ካንተ ሳገኝ ነው። ማርያም አንቺን በማየታችን በጣም ነው ደስ ያለን። እንዴት ነሽ እኔ ልጅ? አባትሽስ እንዴት ነው? አብሮሽ ለምንድን ነው ያልመጣው? አባዬን ነው እማዬ ከሞተች ጀምሮ እሱ እንደዚህ ሆኗል። ሁሌም መቃሸት ሆኗል። ከማንም ጋር መነጋገር ወይም ወደ ውጭ መውጣት አይፈልግም። ትክክል ነሽ። አባትሽ እያረገ ያለው ነገር እኔንም አስጨንቆኛል። የኔ ውድ ይህን ያዥ። አመሰግናለሁ አጎቴ። ለምንድን ነው ለነፍስ አባቱ ስለ ሁኔታው ያልነገርሻቸው? ሁልጊዜ እየመጡ ይጎበኙታል፣ ያናግሩታል። ማርያም ንገሪኝ እስቲ፣ ወደ ቤተ ክርስቲያን ይሄዳል ወይስ አይሄድም? ሁልጊዜ እሁድ ወደ ቤተ ክርስቲያን ወስደዋለሁ፣ እናም ቁርባን እንቀበላለን። ቤት ውስጥ ግን መጽሐፍ ቅዱስ ብዙም አያነብ። ለማንኛውም ግን ለመጽናናት መጸለይና መጽሐፍ ቅዱስ ማንበብ በጣም ጥሩ ነገሮች ናቸው። አድምጪኝ የኔ ውድ፣ ትረበሻለሽ ብዬ ስለፈራሁ እንጂ የመፍትሄ ሐሳብ ልነግርሽ ይችል ነበር። ንገሪኝ አክስቴ። እርሱን ከዚህ ሁኔታ የሚያላቅቀው ምንም ነገር እኔን ሊረብሸኝ አይችልም። አንድ የሚያገባት ሴት ፈልጊለት። የሚያገባት? ድጋሚ እንዲያገባ ማለትሽ ነው? መፍትሄው ያ ከሆነ ጥሩ አይለኝም። አድምጪኝ ማርያም፣ አባትሽ እናትሽን ለመተካት ብሎ ሌላ ሴት ወደ ቤት እንድትገባ አይፈቅድም። ምን ያህል ይወዳት እንደነበር አውቃለሁ። የእርሱን መልስ ባላውቀውም ግን የሚቻልሽን ሞክሪ። ትክክል ነው አጎቴ፣ ግን የእርሱ ሐዘን ለእርሱም እንድፈራለት አድርጎኛል። የኔ ውድ ዝም ብለሽ ሞክሪ። እግዚአብሔር የተሻለ ነገር አዘጋጅቶለት ይሆናል። ስለዚህም እግዚአብሔር ከፍ ከፍ አደረገው፣ ከስሞች ሁሉ በላይም የሆነ ስም ሰጠው። ያም ኢየሱስ ነው። ጉልበቶች ሁሉ ይንበረከኩለታል፣ በሰማይም በምድርም በምድር ውስጥ ያሉ ሁሉ፣ እናም ሁሉም አንደበቶች ኢየሱስ ክርስቶስ ጌታ እንደሆነና እግዚአብሔርም በእርሱ እንደሚከብር ይመስክሩ። እግዚአብሔር ለዘላለም ይክበር፣ አሜን። ማርያም ለምንድን ነው በጣም እንደዚህ የቆየሽው? አጎቴ በቬኔቶስን ለመጎብኘት ሄጄ ነው። ናፍቀህናል ብለውሃል። እናም አብረኸኝ ባለመሆንህ በጣም ነው የተበሳጩት። እኔም በጣም ነው ናፈቁኝ። ነገር ግን ሰሞኑን ምን እንደሆንኩ አላወቅኩም። ጌታዬ ከነጋዴዎች አንዱ ሊያናግሮት ይፈልጋል። ማንንም ማነጋገርም ሆነ ማግኘት አልፈልግም። ለምን አባዬ? ምን እንደፈለገ እንረዳው እንጂ። እንዲገባ ልፍቀድለት? እባክህ አባዬ እንዲገባ ፍቀድለት። የምፈቅድለት ለአንቺ ስል ብቻ ነው። ይግባ። እሺ ጌታዬ። ሰላም ላንተ ይሁን ወጋኒዮስ። ሰላምና ክብር ላንተ ይሁን። እንዲህ ቆንጆ አድርጎ የፈጠረሽ ይክበርና። እንዴት ነሽ የኔ ልጅ? በጣም አደገች፣ ትልቅ ሴት ሆነች አይደል እንዴ? እንዴት ነህ አጎቴ? ይቅርታ አድርጉልኝ። ይቅርታ አድርገንልሻል። ምንድን የሆንኩ የማርያም አባት? የአንተ ነገር በጣም አሳስቦኛል። ሁልጊዜ ስለ አንተ ስጠይቅ የሚነገረኝ አልወጣም ብሏል ተብሎ ነው። ምንድን የሆንኩ? ለምንድን ነው ንግድህንና ገንዘብህን ሁሉን ነገር እርግፍ አድርገህ የተውከው? ችግር አለ እንዴ? እንደምነህ ሶሊቫን እንልርዳ። አንተን ሊያዝህ የሚችለው ጌታ ብቻ ነው። መጋዘንህ ውስጥ ሐር አለ፣ አንተ እሱ ላይ ቆልፈህ ርቀሃል። በገበያ ውስጥ ግን ከፍተኛ እጥረት አለ። እኔ ልግዛ፣ አንተ እንደሆነ ስለ ግብይትና ስለ ንግድ ጉዳይ ግድ የለሽ ሆናል። ምን ትላለህ? አላሳፍርም፣ ልትወስደው ትችላለህ። እግዚአብሔር ይባርክህ። አባትሽ አሁንም ራሱን እንዳገለለ ነው? አዎ አባ። በእርግጥ ባለፈው እንደዛ ሆኖ ሳየው በጣም ነበር የተበሳጨሁት። እመኚኝ፣ በመንበሩ ላይ ስሙን አድርጌ ነበር የጸለይኩለት። የእርሶን ሐሳብ እንዲሰጡኝ ፈልጌ ነበር በሆነ ጉዳይ ላይ። ምንድን ነው? የሆኑ ሰዎች በድጋሚ ቢያገባ ብለው መክረውኝ ነበር። ምን ይመስሎታል? የሚስማማ አይመስለኝም። ለማንኛውም ግን ሞክሪ እስቲ ልጄ። ግን ድጋሚ ማግባቱስ? ቤተ ክርስቲያኗ ድጋሚ ቢያገባ አትከለክለው። በቶሎ ጉዳዩን ለእርሱ አወያየዋለሁ። ልጄ አንቺም አድገሻል። ቤተ ክርስቲያኗ አገልጋዮች ያስፈልጓታል። ሕፃን ልጆችን በማገልገል ላይ እንድትረጅን እንፈልጋለሁ። እንደዛ ካደረግሽልን እኛ በእርሱ ልብ ውስጥ የኢየሱስን ፍቅር ማሳደር እንችላለን። አንቺ የኢየሱስ ልጅ ነሽ። በክርስቶስ ሆነን ሁሉን ነገር ማድረግ እንችላለን። ትክክል ነው አይደል? የተከበርከው ጌታ ኢየሱስ ክርስቶስ ሆይ ትክክለኛው መንገድ ምራኝ ጌታዬ። አባቴ እናቴን በሞት መለየት መሸከም የሚያስችለውን ጥንካሬ ስጠው። ወደ አንተ ይበልጥ የምንቀርብበትን ብርታት ስጠን። ስለዚህም ሕይወታችን ያንተ ይሆናል።
ኦ ጌታዬ ሆይ የኔ ምኞት መላ ህይወቴ ለአንተ ብቻ ሰጥቼ መኖር ነው የምፈልገው። በምድር ላይ ከዚህ በላይ የምመኘው ነገር የለም። አባቴን አበርታው፣ ከሀዘኑም አውጣው። እናቴንም በመንግስት አኑራት። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ማርያም ነኝ። ግቢ እኔ ውድ። እስካሁን አልተኛህም? የፈለግሽው ነገር አለ? ላናግር ፈልጌ ነበር ነው ወይስ ጠዋት ይሻላል? አይ ለምን እስከ ጠዋት እናቆየዋለን? እኔ አሁንም ቢሆን ንቁ ነኝ። ስለዚህ ወደዚህ ነይና ሐሳብሽን ንገሪኝ። አባዬ እንደማየው ከሆነ እማዬ ከሞተች ጊዜ ጀምሮ ተረብሻል። የኔ ልጅ ያልገባሽ ነገር አለ። የእናትሽ ሞት ስለ ሕይወት ያለኝን አመለካከት እንድቀይር አድርጎኛል። ገንዘብ እንደማይጠቅም፣ ሕይወት ራሱ ከንቱና የማይጠቅም መሆኑን ተምሬያለሁ ከእግዚአብሔር ፍቅር በስተቀር። ለዛም ነው ዓለምን ለመተው የወሰንኩት። አልገባኝም። አድምጪኝ ማርያም፣ ለአንቺ ያላስተማርኩሽና ቀረ የምለው ነገር የለም። በሳይንስ በስነ ጽሑፍና በጥበቡ ይሄ ኑዛዜ ነው። እንዴት ወደዚህ ልትገባ ቻለ? አሁን መሄድ ትችላለህ። ፈቅደውልኛል ጌታዬ። መሄድ ትችላለህ። የአንተ ሴት ልጅ ማርያም ነኝ። ምንድን ያደረግሽው ማርያም? ካንተ ጋር ስሄድ እንደዚህ ለብሼ ነው የምሄደው። እና ጸጉርሽስ ማርያም? ይኸው ጸጉሬ። አይሆንም። ምንድን ያደረግሽው ልጄ? አድምጠኝ አባዬ። ያንተ ደቀ መዝሙር ለመሆንና ወንድ ልጅ ሆኜ እስከ መሞት ድረስ ላገለግል ወስኛለሁ። ስሜት የማይሰጥ ነገር፣ እንዲህ አይነት ነገርን ያልደግፍም። በተጨማሪም የገዳም ሕይወትን ላትቋቋሚው ትችያለሽ። አንቺ ልፍስፍስና ደካማ ነሽ። የገዳም ሕይወት ደግሞ አድካሚና ጽናትን የሚጠይቅ ነው። አባዬ ለምን በዓለም ውስጥ እንድጠፋ ታደርገኛለህ? እባክህ ራራልኝና አብሬ እንድሄድ ፍቀድልኝ። ምንድን ነው የምትዩ? አባዬ ትተኝ የምትሄድ ከሆነ ለምሰራው በደልና ኃጢአት ሁሉ በኢየሱስ ክርስቶስ ፊት አንተ ተጠያቂ ለመሆን ኃላፊነቱን ትወስዳለህ። እምቢ አልሽ? አባዬ ፍቃድን እስካላገኘው ድረስ አቋሜን አልቀየርም። በውሳኔሽ አትጸጸችም? ማን ስለ እርሱ ያልማል? የሚሄደው እኮ ጌታዬን አለቃዬ የሆነውን ተወዳጁን ኢየሱስ ክርስቶስን ለማግኘትና ከእርሱ ጋር ለመኖር ነው። ጥሩ።
ስለዚህ ከአሁን በኋላ ስምሽ ማርያም ሳይሆን ማሪን ይሆናል። ሂጂና ተዘጋጂ። እኔም ኑዛዜን እንደገና ልጻፈው፣ ያለኝንም ሀብት በጠቅላላ ለድሆች ለምስኪኖችና ለአገልጋዮቼ ላከፋፍለው። እኔና አንቺ ደጋግመን እንዲህ የሚለውን የመጽሐፍ ቅዱስ ቃል እያልን ወጥተን እንሄዳለን። እናቴ ማኅፀን ስመጣ ራቁቴን ነበሩ፣ ወደዛም ራቁቴን እመለሳለሁ። ብዙ ነው ይሄድ ነው። ስለዚህ ትንሽ አረፍ እንበል። መቼም እግሬ ይገለኛል ይህን ያህል ተጓዝክብኝ ብሎ። አንተ እንዳልክ አባዬ። አንቺም እዚህ ጋር አረፍ በይ ማርያም። አባዬ ስሜ ማሪን ነው፣ ያንተም ወንድ ልጅ ነኝ። ረስቼዋለሁ። አንተም እዚህ ጋር አረፍ በል ማሪን። እንኳን ደህና መጣችሁ። የምትፈልጉት ነገር አለ? እናመሰግናለን። እንግዳ ትመስላላችሁ። አዎ ልጄ፣ እንግዶች ነን። እዚህ ምን ታደርጋላችሁ? እዚህ ያለውን ገዳም ፈልገን ነው። የመነኮሳቱን ገዳም ነው? አዎ። ትንሽ ነው የሚርቀው፣ የግማሽ ቀን ጉዞ ነው። እግዚአብሔር ይመስገን። እንደዛማ ከሆነ ደርሰናል ማለት ነው። አሁን መሄድ ከጀመራችሁ ፀሐይ ሳትጠልቅ ትደርሳላችሁ። ባልከው እስማማለሁ። አሁን ተነስቼ መሄድ እጀምራለሁ። ስምህ ማን ነው ልጄ? የአንተው አገልጋይ ኤርፋን እባላለሁ። ይህንን እንካ ኤርፋን። ይሄ የንጉሥ ወይም የልዑል ቀለበት ነው። አቴ ላይ ረስቼውን ውሰደው። ከእኛ ከእንግዶቹ እንደ ስጦታ የተሰጠህ ነው። አመሰግናለሁ ጌታዬ። ፍየል ልረድላችሁ ይሆን? አያስፈልገንም። እናመሰግናለን። ኮንቢዮን ገዳም እንኳን ደህና መጣችሁ።
ስለ እንግዶቻችሁ ምን ትላላችሁ? ቤተ ክርስቲያን ውስጥ ሳያቸው ማመን ነው ያቃተኝ። ያ ማለት ምንም አላረፉም ማለት ነው። ከስጋቸው ምቾት ይልቅ መጸለይን መርጠዋል። ግን በተለይ ለማሪን የፈራሁት አባ በጣም ወጣትና ቅጥን ያለ ነው። የሚወጣውም አይመስለኝም። ከነገ ጀምሮ መፈተናችሁን ጀምሩ። አንተ አባህና በምን እንደምትፈትኗቸው አውጣ። አንተ ደግሞ የሰጣቸውን ፈተና አለ እንደሚወጡ ትከታተላለህ። ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ የዓለም ብርሃን ነኝ የእውነት ጎዳና ይበራላችኋል የሕይወት መቅረዝ ፋና በእውነተኛ መንገድ። ምን ታስባላችሁ? የሙከራ ጊዜያቸው የሚበቃ አይመስላችሁ? ከበቂም በላይ ነው አባ። አዎ አባ፣ በተለይ ታዛዥ መሆናቸውን አረጋግጠናል። ሙሉ ዓመቱን ክብሩን ነጡት። አስቸጋሪ የሆነውን ነገር እንኳ ሳይሰለቹና ጸሎታቸውንም ለደቂቃም ሳያጓድሉ ነው ያሉት። ሁሌም የተባረኩ ናቸው እላችኋል ነበር። ነገ ምንኩስናን እንዲቀበሉ እናደርጋቸዋለን። እንዲሁም ወንድሞቻችሁም ይሆናሉ። እግዚአብሔር ይባርካቸው። በብርሃኑ ተመላለሱ የተራበ አንበሳ እንዳይወጣችሁ የእውነት ጎዳና ይሁን መንገዳችሁ እንዳትሄዱባት ዓለምን አምናችሁ በጊዜያዊ ደስታ ትወሰዳላችሁ። ኑ ተቀደሱ በብርሃኑ ተመላለሱ ኑ ተቀደሱ በብርሃኑ ተመላለሱ። መነኩሴ ማሪን ትልቅ በረከት ነው ለገዳማችን። በእርሱ ጸሎት እግዚአብሔር ይባርካል። አሜን አባ። አባ ማሪን በጸሎቶት ያስቡን። ከኔ ይልቅ ቅዱስና ንጹህ ይሆናሉ። አባ ማሪን የተባረከ መነኩሴ ነው። ገና በወጣትነቱ ሳያረጅ አገልጋይ ሆኗል። ፊቱም እንደ ብርሃን ያበራል። አባ ማሪን። አቤት ወዳጄ። ስለወደድኩ ካንተ ጋር በዚህ መሆን እፈልጋለሁ። በዚህ በገዳም ውስጥ? አዎ አባ። ስለዚህም አብረን መጫወት እንችላለን። እናም የቅዱሳንን ታሪክ ትነግረኛለህ። ስምሽ ማን ነው? ማርያም ነው አባ። ስምሽ ማርያም ነው? ማርያም የምትጠሪው በእናታችን በቅድስት ማርያም ስም ነው። እግዚአብሔር ይባርክሽ ማርያም። እግዚአብሔር እንዲወድሽ አብዝተሽ ጸልይ። እሺ አባ።
አባ ጎርጊዮስ፣ አባ መርቆሪዎስ እሱ የምትሰሩትን ትታችሁ ወደዚህ ጋር ነው። አቤት አባ። ምንድነው እሱ አባ? ዱቄት አልቆብናል። ነገ ወደ ገበያ ሄዳችሁ ትንሽ ዱቄት ትገዛላችሁ። እሺ አባ። ያሉትን ተቀብለናል። ገበሬዎቹ ግን የዱቄቱን ዋጋ ከፍ አድርገውታል። ምን ማድረግ ይሻለናል ልጆች? እኛ እንደ ማንኛውም ሰው ነን። ለእኛ የተለየ ዋጋ ሊያወጡልን አይችሉም። ወደዛ ስትወርዱ አባ በርናባስን ይዛችሁ ሂዱ። እናም ገዳሙ የሚያስፈልገውን ነገር ሁሉ ይዛችሁ ነው። እርሶ እንዳሉ። ምን ሆነሃል ቤቢኒቴዎስ? ምንድን ነው የሆንከው? ፍጹም አንተ አትመስልም እኮ። ላውራ፣ ዛሬ የእውነት ከፍቶኛል። ለምን አባዬ? ምንም አይደለም ልጄ። ዛሬ ለረጅም ጊዜ ጓደኛዬ በነበረው በኦጋኒዮስ ቤት በኩል ነበር ያለፍኩት እና የሚያሳለፍናቸውን መልካም ጊዜዎችን አስታውሶኝ ነው። ጥሩ ወዳጅህ ነበር። በትክክል። ወዴት እንደሄዱ የሚያውቀው እግዚአብሔር ብቻ ነው። አዎን ላውራ። ማርያም የምትባል ልጅ አልነበረችውም እንዴ? ትክክል ነህ፣ ግን እርሷም ወዴት እንደሄደች የሚያውቅ ሰው የለም። መልካም ልጅ ነበረች። ወዴት እንደሄዱና ለምንስ ሀብታቸውና ከተማውን ትተው እንደሄዱ ለማወቅ ያልፈነቀልኩት ድንጋይ አልነበረም። ከሄዱ ረጅም ጊዜ ሆኗቸዋል እንዴ? ከ9 ዓመት በፊት ነው። እንዴ ያማ ረጅም ጊዜ ነው። 1 እና 2 ዓመት ቢሆን ኖሮ እኔም ላጠያይቅላችሁ ይችል ነበር። ነገር ግን 9 ዓመት ብዙ ነው። ሕፃን የምትለው ትልቅ የሚሆንበትና ያረጀውም የሚሞትበት፣ ሰዎች ብዙ የሚጓዙበትና ብዙ ነገሮችም የሚቀያየሩበት ነው። ምንድን ነው ልጄ? ወዴት ልትሄድ ነው? ንጉሱ ትልቁ ልጃቸውን ወደ ትሪፖሊ እንዲጎበኛቸው ጠርተውታል። ትልቁን ማለትህ ነው? ትልቅነቱ በስጋው ነው። እናም እኔ ደግሞ የንጉሱ ወታደር ነኝ። ስለዚህም የግድ ከእርሱ ጋር መሆን ይኖርብኛል። ይቅርታ አድርጉልኝ። እግዚአብሔር ይጠብቅህ ልጄ። እናም በሰው
ይቅር በለን። ደህና ሁኑ። በሚገባ አክብረህ ተቀብለህናል። በሚገባ አክብረህ ተቀብለህናል። የምንለይበት ጊዜ ደርሷል። ወንድ ልጄ ማሪን ገና ወጣት ነው። ደካማና ብቸኛም በፈቃዱ ዓለምን ትቶ ወጥቷል። ማንም ሳያስገድደው የዘላለምን ሕይወት ፈልጉ። ክቡርነቱ በአደራ ለእርሶ ሰጥቼዎታለሁ። ልክ እንደኔ አድርጋችሁ ጠብቁት። እግዚአብሔርም ለጥረታችሁ ዋጋ በሰላምና በጸጋ ይከፍላችኋል።
ማሪን ጥቂት ለምግብ ማብሰያ የሚሆን እንጨት ሰብስበህ እንድታመጣ ፈልጌ ነበር። እንደ እግዚአብሔር ፍቃድ ነገ ምስኪን የሆኑና የሚጎበኙ ሰዎች ይመጣሉ። ያለው እንጨት በቂ አይደለም። እሺ አባ። እግዚአብሔር ከአንተ ጋር ይሁን ልጄ። በየቀኑም እንጨት ይሰበስባል። ማሪን እንዲፈጽም የሚታዘዘውን ሥራ በሙሉ በደስታ ያከናውን ነበር። የእርሱም ጥሩነትና መልካምነት በሙሉ በሁሉም ቦታ ተሰራጨ። እናም ገዳሙም በገቢም ከፍ አለ። ወንድሞቹ የሚጠይቁትን የሚያዙትን አንዳችም ነገር አይቃወምም። መጀመሪያ እግዚአብሔርን ለማስደሰት የሚቻለውን ሁሉ ያደርጋል። የእርሱን እርዳታ የሚጠይቁትን ሁሉ ይረዳል። ከአባቱ ሞት በኋላ የራሱን መኖሪያ በዓት ትቶ ወደ አባቱ ይኖርበት ወደ ነበረው በዓት ውስጥ ገባ። ክቡርነቱ ፍቀዱልንና አባ ማሪን ከኛ ጋር አብሮ ይሄድ። አሁን ስላደገ ወደ ከተማ መሄድ ይችላል። ወደ ከተማ መሄድ አይሆንም። ለምን አባታችን? ሁሉም ሰው መነኩሴ ማሪንን ይወደዋል። አብሮን የሚሄድ ከሆነ ደግሞ በረከታችንም ይበዛልናል። አባትየው ሲያርፍ እዛው ነበራችሁ፣ እናም ኑዛዜውን አድምጣችሁታል። አባታችን ያ ከሆነ ረጅም ጊዜ አልፎታል። ስለዚህ ማሪን ከዚህ በኋላ ልጅ አይደለም። እኔ የሳሳሁለት የዓለም ነገር የእርሱን ንጽሕና እንዳያጠፋበት ነው። ለምን እንደዛ ይሆናል? አይፍሩ አባታችን። እንዴት ነው የማልፈራው? የዲያብሎስ ፈተና ከገዳሙ ውጭ የጠነከረ ነው። አባታችን ከእኛ እንለየውም። ደጋግሜ ነገሩን ላስብበት፣ እናም እግዚአብሔር የተሻለውን ነገር ያደርጋል።